የአማራ ክልል ጤና ቢሮ በወልቃይት ጠገዴ ሰቲት ሁመራ ዞን ለሚገኙ 11 የጤና ተቋማት ከ2 ሚሊዮን ብር በላይ ድጋፍ አደረገ። ሚያዝያ 1 2017 ዓ.ም ወልቃይት ሚዲያ በድጋፍ ስነ ስርዓት ተገኝቶ ሞተር ሳይክሎችን ያስረከቡ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሽተ ደምለው እንደገለጹት የአማራ ክልል ጤና ቢሮ ከጥቅምት 24 2013 ዓ.ም ጀምሮ በወልቃይት ጠገዴ ሰቲት ሁመራ ዞን ለሚገኙ ጤና ተቋማት በሽታዎችን ለመከላከልና አክሞ ለማዳን በሚሰሩት ስራ በቁሳቁስና በሰው ኃይል በመደገፍ የግብአት ችግር ለነበራቸው የጤና ተቋማት ስራ ለማስጀመርና ለማጠናከር በርካታ ድጋፎችን አድርገዋል ብለዋል። አያይዘውም አቶ አሽተ አሁን ደግሞ የድጋፍ አካል የሆነውን ከ2 ሚሊዮን ብር በላይ የተገዙ 13 ሞተር ሳይክሎችን የዞናችን ጤና ተቋማት ለሚሰሩት ስራ በፍጥነትና ተደራሽ የሆነ ስራ ለመስራት ያለመ ተሽከርካሪ እጥረት ለማቃለል የሚረዱ የአማራ ክልል ጤና ቢሮ ድጋፍ በማድረጉ በጤናው ዘርፍ ውጤታማ ስራ እንደሚሰራ ትልቅ አስተዋጽኦ ያደርጋል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ጤና መምሪያ ኃላፊ አቶ ስማቸው ግዴ በበኩላቸው በድጋፍ የተገኙ ሞተር ሳይክሎችን በወልቃይት ጠገዴ ሰቲት ሁመራ ዞን ለሚገኙ ብዙ ቀበሌዎች ብዙ የጤና ተቋማት ላላቸው በአራት የገጠር ወረዳዎች ለሚገኙ 11 የጤና ተቋማት ርክክብ እንዳደረጉ ገልጸው ሞተር ሳይክሎቹ የጤና ተቋም ትስስር ለማጠናከር ድጋፍና ክትትል ለማድረግ የጤና አገልግሎት ለማሻሻል የጤና ኤክስቴንሽን ፓኬጅ ስራዎችን ለማጠናከርና ወረርሽኝ በሚያጋጥምበት ጊዜም ቶሎ ምላሽ ለመስጠት ባለሙያዎችና ሱፐርቫይዘሮችን በቀላሉ ተንቀሳቅሰው እንዲሰሩ እንደሚያግዙ አስረድተዋል። ጤና አገልግሎቶቹን ለማሻሻል ነው። በተለይ በእናቶችና ህጻናት ጤና አገልግሎት ያለው ስራዎቹን ለማሻሻል ያገለግላል። ሌላው የጤና ተቋም ትስስርን ያጠናክራል። ያ ማለት ከጤና ጣቢያ ወደ ጤና ኬላ ላይ ያለው ትስስር ይሄ ያጠናክራል። ያ ማለት ለድጋፍና ክትትል በትራንስፖርት ምክንያት ላይ እያጋጠሙ ለነበሩ ችግሮች ለድጋፍና ክትትል በትራንስፖርት ምክንያት እየተስተጓጎለ የነበረው የድጋፍና ክትትል ስራዎቻችን ያጠናክራል። ምክንያቱ ኦልሬዲ ተቋማት ሞተር ሲኖሯቸው ድጋፍና ክትትል የሚሄደው የጤና ኤክስቴንሽን ሱፐርቫይዘር የሚሆን የጤና ጣቢያ ሱፐርቫይዘር እነዚህ ሞተሮችን በመጠቀም ቶሎ ትራንስፖርት ሳይጠብቅ ቶሎ ደርሶ ድጋፍና ክትትል ማድረግ ይችላል ማለት ነው። የእናቶችና ህጻናት ጤና አገልግሎትን ለማሻሻል ጉልህ አስተዋጽኦ ለዚህ ስለሆነ በተለይኛ ትኩረት አድርገን የሰጠነው የገጠር ወረዳዎችን ብዙ ቀበሌዎች ብዙ ካችመንት የያዙ ጤና ተቋማትን ታሳቢ አድርገን ያው የጤና አገልግሎትን በሚያሻሽል ደረጃ የክትባትን የጤና አገልግሎት የክትባት ጉዳይን በሚያሻሽል ሁኔታ ነው ያስኬድነውና ይህን ታሳቢ በማድረግ ነው ሞተሮቹን ዲስትሪቢዩት የሰራናቸው። ዋና ዓላማቸው ምንድነው? የጤና አገልግሎትን ያሻሽላል። በተለይ በእናቶችና ህጻናት ጤና አገልግሎት የጤና ኤክስቴንሽን ፓኬጅ ስራዎችን በደንብ ታች ወርዶ እንዲደገፉ ክትትል እንዲደረግላቸው ሱፐርቫይዝ እንዲደረጉ ጉልህ አስተዋጽኦ አላቸው። ምክንያቱም ከአሁን በፊት የነበረው ችግር ምንድነው? በትራንስፖርት ምክንያት ደርሶ ድጋፍና ክትትል ማድረግ የተቸገሩ የጤና ተቋም ባለሙያዎች ሱፐርቫይዘሮችም ነበሩና እነዚህ ባለሙያዎች በዚህ ትራንስፖርት ተጠቅመው ማህበረሰቡ በእናቶችና ህጻናት ጤና አገልግሎት እየተሰሩ ያሉ ስራዎችን እንዴት ናቸው ብለው ኢቫሉዌት እና ምላሽ ለመስጠት በተለይ ወረርሽኞች ሲኖሩ ደግሞ ቶሎ ብሎ ቦታው ላይ በመድረስ ሪስፖንስ ለመስጠት ሰፊ የሆነ አስተዋጽኦ አላቸው ማለት ነው። ድጋፍ ከተደረገላቸው ወረዳዎች አንዱ የሆነው የአብራ ወረዳ አስተዳዳሪ አቶ ፈረደ በሪሁን በበኩላቸው ከዚህ በፊት በወረዳው በጤናው ዘርፍ አገልግሎት ለመስጠት የተሽከርካሪ እጥረት እንደነበረ በማስታወስ አሁን የተደረገላቸው የሞተር ሳይክል ድጋፍ የጤና ባለሙያዎች ተንቀሳቅሰው ለመስራት ትልቅ አስተዋጽኦ እንደሚያደርግላቸው ተናግረዋል። እኛ እንደ ወረዳ በጤና ላይ የተሽከርካሪ እጥረት አለን። በወረዳችን 2 አምቡላንስ ብቻ ናቸው እና በጣም ሰፊ የሆነ ለዛም ወጣ ገባ የሆነ የመሬት አቀማመጥ ያለው ወረዳ ነው ያለው እና በጊዜው የጤና ስራ ለማሳለጥ የትራንስፖርት ችግር እየገጠመን ቆይቷል። ማለት ከዚህ አንጻር ደግሞ የክልላችን ጤና ቢሮ የሰጠን የድጋፍ ሞተሮች አሁን እንደ ወረዳ ለኛ 2 ሞተሮች ደርሰውናል። ካሁን በፊት የነበረን የትራንስፖርት ችግር በተለይ በጤና ዙሪያ የነበሩ ችግሮች ይቀርፉልናል ብለን እናስባለን። የነበሩ አምቡላንሶች 2ም ቢሆኑ ቅድሚያ ለጤና ሰጥተን እየሰሩ የቆዩት
በተለይ ኢመርጀንሲ ለሆኑ ነገሮች ቅድሚያ ለእናት ሌሎች አደጋ ላይ በአደጋ የሚከሰቱ ችግሮችን እየቀረፉ ወይም እየሰሩ ናቸው የቆዩ። አሁን እነዚህ ሞተሮች ከነበረው በተለይ ለትንሽ ነገር መድኃኒት ለማድረስ በተለይ በወሩ የሚሰጡ ክትባቶች አሉ። እነዚህ ለማድረስ እንኳ እስካሁን መኪና ነበር የምንጠቀመው። አሁን ግን በተለይ ቀለል ያሉ የጤና ስራዎች ለመስራት ሙሉ በሙሉ ለጤና በማስረከብ እነዚህ ቀላል የሆኑ ችግሮች ከነዳጅ ከሌላ የመኪና ስፔሮችን ከመባከል ሊያግዙን ይችላሉ ብዬ አስባለሁ።